ሁለተኛ ፕሮብሌም አይ ጌስ አውትዴትድ ፕሪንትድ ሜኑ ናቸው። ይሄኛው ደግሞ አብዛኛው ጊዜ ሬስቶራንቶች ላይ ስንሄድ የምናገኛቸው ሜኑዎች አንደኛ ምንም ዲስክሪፕሽን እና ፎቶ የላቸው። ያ ምግብ ምን ኮንቴን ሊያደርግ ይችላል ወይም ምን ሊመስል ይችላል የሚለውን ምናይበት ፎቶ አይኖራቸውም። ወይ እያንዳንዱ ኮንቴንት ውስጥ ደግሞ ምግብ ውስጥ ያሉት ኢንግሪዲየንቶች ምንድናቸው የሚሉትን ማወቅ አንችልም ማለት። ይሄ ማለት ምግብ ውስጥ ካልመጣ መጥቶ ካላያችሁ ካልቀመሳችሁ በስተቀር ምን ሊመስል እንደሚችሉ አታውቁም። which is also really uncomfortable የሆነ ነገር ነው ማለት። ሁለተኛ ደግሞ ጊዜ ሬስቶራንቶች የሚቸገሩት ፕሪንትድ የሆነ ሜኑ ሲኖር የሆነ ፕራይስ በየጊዜው ነው ቼንጅ የሚያደርገው ኢትዮጵያ ውስጥ እንደምታውቁት። ያን ፕራይስ ቼንጅ ባረገ ቁጥር አዲስ ፕሪንት ከማድረግ አብዛኛው ጊዜ ምን እናገኛለን? ፕሪንትድ የሆነው ነገር ላይ በስቲከር አፕዴትድ የሆነውን ገንዘብ ይለጥፉበታል። which is also really የሬስቶራንትን ኳሊቲ ደግሞ ያ ደግሞ ያወርዳል ማለት። አይ ጌስ ይሄ አብዛኞቻችን አጋጥመዋል ብዬ አስባለሁ።